ታስ ተቀጣሪ አይደለንም ባለንትን አይደለንም ማኒፌስቶ የለንም እኛ ህዝብ ነን እኛ ተባብረን የፈለግነውን እስቲ እምቢ የሚል ከየት ሰማይ እንደሚመጣ ነው ማየት መፈልገው የለም አይኖርም ህዝብ ነን እኛ እስቲ እኛ ፈጣሪም ከጎናችን ነው ሰላም የሚፈልግ ወንድሙን መግደል ያልፈጠርከው እንዴት ትገላል አንተ ነፍስ መስጠት ማትችል ነፍስ እንዴት ትወስዳለህ አይደለ ለኮ ጀስት ለሆነ ኮዝ ሰዎች ይታገላሉ ይሞታሉ ሀገራቸውን ለማስጠበቅ ዲክቴተርሺፖችን ለመጣል ግን ምንድነው what is the due diligence ምንድነው መደረግ ያለበት due diligence ምንድነው እዛ ከመደረሱ በፊት እነሱ ተወስደዋል የሚሉትን ኮንቨርሴሽኖች አድርጋለን ካልሆነ ደግሞ አብረን ነው ምንዘምትም ከሆነ አብረን ለምብቻ አንተ ዘምታለ ጓዴ አይደለ እና ነኝ ነገሮች ለመናገር ነው ሚዲያው ላይ በጣም አመርቂ ደስ የሚል ነገር ይታያል የሰላም ድምጾች እየታዩ ነው አትሊስት ሰላም ያለመደባቸውና በግርግር ውስጥ የሚያተርፉ ሰዎች ራሱ ግርግራቸውን ራቅ አድርገው ሌላ ማይመለከታቸው ነገር ጋር እየወሰዱ ያያየን ነው ጥሩ ነው ይሄ ነው እንደዚህ ማክበር መቻላቸውም ጥሩ ነው በፊት ይወራ የነበረው አንድን ብሔር እንደ ብሔር ጠርቶ ኦሮሞ እንትነ እንደዛ ብሎ የመገልበጥ ተጋሩ እንደዚህ ነው ምናምን ብሎ አማራ እንደዚህ ነው ብሎ መናገር እያየን አይደለም ይቀራልም ደግሞ ከሚዲያ ላይ መፍራት አለበት ሰው ልጅ መፍራት አለበት እነሱ የሚፈሩት ስድብ አይደለም እነሱ የሚፈሩት ይሄ ህዝብ ጥርግርግ ብሎ ከስሬ ይወጣል ነው አንድ አበባ የሚያስለምን ቦታ ላይ እንገባል የሚያስፈራቸው እሱ ነው ደሞም ይሆናል ካላረፉ ያሳያቸዋቸው ነው እኛን ፎከር ምንም አናደርግ ይሄንን ህዝብ እኔ አንድ ሰው በኦሮሞ ስም አማራን ሲናገር መስማት አልፈልግም ታሰት እስካሁን የሆነው ሆኗል እስካሁን አይተናል እኛም ቁጭ ብለን ታዝበናል መልካም ግን እናንተም እኔም የምንፈልገው ነገር እኔ አማራ ይሰደብልኝ የሚል ኦሮሞ እንግዲህ የፈለኩ ነው ሰሞኑን አጣው የለም በልህ በቁጭት በምንድሬት በእውቀት ማጣት በስሜታዊ ባይዘው ኢንተለጀንስ የሚባለው ነገር ራሱ ሁለት አይነት ነው አንደኛው ኢንተሌክቹዋል ኢንተለጀንስ የሚባላል ተነቦ ተምሮ ሰው በእውቀት ያምሮ የማሰብ ማለት ነው ነገሮችን ከእውቀት አንፃር ያለው ኢንተሌክቹዋል ኢንተለጀንስ ይባላል ሌላኛው ኢሞሽናል ኢንተለጀንስ የሚባላል ኢሞሽናል ኢንተለጀንስ የሌላቸው ሰዎች ኢንተሌክቹዋል ኢንተለጀንስ ራሱ ቢኖራቸው ምንም ጥቅም የለውም because ስሜቱን መቆጣጠር እንዴት ራስን እንደሚገዛ እንዴት ከሰው ጋር መስተጋብርን ማያውቅ ይሆንና ነገር ያፈርሳል ሀገርም ሊያፈርስ ይችላል ስለዚህ ኢሞሽናል ኢንተለጀንስ ኢንተሌክቹዋል ኢንተለጀንስ ያላቸው እንዲሆኑ ሰዎች እንዲገሩ ማስገደድ እንችላለንና ገበያውን የብድ ገበያ አድርገን የነበረበት ጊዜ ያበቃ ያለ ይመስላል በርቱ እናንተ አቴንሽን ከነሳችሁት ማንንም አይነገድም እና አንዳንዶች በስሜት ይሄንካው አንተ ሄድና ያኛውን ንካው ነው ይሄኛውን ነካለው ከዛ በኋላ የሆነ ከመሃል ሳንቲም ከኪሳቸው እንነቅላለን የሚል ያራዳ ልጆች ታውቃላችሁ ገፍቶ መቀበል የሚባላል ድሮ ነው አሁን ካላላውቅም ገፍቶ መቀበል ማለት አንዱ ከዚህ ተከሻውን ሲገፋው አቴንሽኑ ሲሄድ ይሄ ከዚህኛው ከኪሱ ውስጥ ያወጣለታል ሳንቲምና ይሄ ገፍቶ መቀበል እየተሰራብን ነው በፖለቲካ የነበር ነው አይሰራም ከዚህ በኋላ አናደርገው አንዱ ሌላውን ያነቃል ገፍቶ መቀበል የለም እንደዚህ አይነት ማጃኮም ያቆማሉ ማለት ነው እጃቸውን ሰብሰብ ያደርጋሉ ሌላ ነገር ሞር ኢንተርቴይነር ከሆነ ኢንተርቴይን ያርገኝ if you are an entertainer entertain me why are you agitating me አይደል እንዴ and with the consequence agitation ብቻ ሳይሆን ውጤትም ደግሞ ያለው በኋላ ላይ ከኔም አልፎ ቋሚ ሐዘን ህዝቤ ላይ ሊያመጣ የሚችል agitation ነው የሚፈጠረውና we're not going to sit for it we're not going to stand here and watch እንደዛ አይነት ሲፈጠር ምናይበት ሁኔታ አይደለም ያያየን ነው የተስተካከለች ነገር ያያየን ነው ያልሆነ ታድቧቸዋላችሁ እናንተ እጅ ላይ ናችሁ እናንተ ለነሱ ጣት መታወሱ የሆነ የታፕታፕ ማሽኖች አይደላችሁ አምሮ ያላችሁ ስነ ልቦና ያላችሁ ሰውነት ያላችሁ ቤተሰብ ያላችሁ ተስፋ ያላችሁ ማህበረሰቡ የሚኮራባችሁ ተስፋ ይሄ እኮ ጄነሬሽን የኛ እኮ ነው ስለ አባቶች ነው የምናወራው this is your generation የታፕታፕ ማሽን አይደለንም እኛ የኮፒ ሊንክ ማሽን አይደለንም እኛ ሰው ልጆች ነን አምሮ ያለን ህሊና ያለን ማይሆን ነገር ስናይ አይሆንም ብለን አውጥተን መጣል የምንችላለን ፍሪጅ ከፍተህ እኮ የሚሸት ነገር ካለ አውጥተህ ትጥላለህ እንጂ ይሄ ነገር ሲያምር ብለ ቁጭ አትልም አረንጓዴ እየበቀለበት እና ከዛ አሁን ንቁ የሚለው ቦታ ላይ ያለው መንቃት አለብን ረጅም ጊዜ ተነገደ ረጅም ጊዜ ተሰራ በገፍቶ መቀበል በዚህ በዛ በማምታታት አትስደ እኔ አስቆማለሁ
ምንም ነገር ቢሆን አማራ ህዝብ ብሎ የአማራ ህዝብ ላይ አንድ ሰው ኦሮሞ ነኝ ብሎ አፉን ከከፈተ እንጋጫለን። እኔ ደግሞ ስጋጭ እንደ ሰው ውብ አይደለም እጋጨው፣ ቴክኒካሊ ነው የምጋጨው። እናንተ እንደምትጋጩ ስለማውቅ ማለት ነው። የአማራ ወንድሞቼ አሉ፣ እዚህ ውስጥ አሉ፣ ሌላ ቦታ አሉ፣ እንተዋወቃለን። ኦሮሞ ተሰደበልኝ ብሎ ደስ የማይለው ማለት ነው ኢሞሽናል ኢንተለጀንስ ያለው ማለት ነው። ኦሮሞ ህዝብ ቢሰደብ ትግራይ ህዝብ ቢሰደብ ለሱ አንድ ነገር ዱዲ ጠብ እንደማይልለት መሬት ላይ ላለው አርሶ አደር ማዳበሪያ ለሚፈልግ 5 ሳንቲም እንደማይወርድለት ይሄን አይነት ኢሞሽናልም ኢንተሌክቹዋልም ኢንተለጀንስ ያላቸው ልጆች አሉ፣ ያስቆማሉ። ገበያው እየተገለበጠ ነው። እንደ በፊት ጥላቻ የሚነገድበት እንደ በፊት ያገኘው መጥቶ የፈለገውን አቀርሽቶብን ታፕታፕ አስደርጎን ኮፒ ሊንክ አስደርጎን ሳንቲም ከኪሳችን ለቅሞ ሄዶ ለነገ በሽታ የሚያዘጋጅብን ዘመን አብቅቷል። ኢንተርቴይነር ከሆነ ኢንተርቴይን ያርገን። አስቀኛ ነው አይደለ? ከፋይኔ ነኝ አስቀኝ፣ አሳቂ ከሆነ አስቀኝ። ይሄ አያስቅም እንዴ? የአማራ ህዝብ መሰደብ፣ የኦሮሞ ህዝብ መሰደብ፣ የትግራይ ህዝብ መሰደብ፣ ይሄን ህዝብ ታውቁታላችሁ መሬት ወርዳችሁ። it's an amazing people እኮ እያንዳንዱ ይሄ ህዝብ እኮ ጠንካራ ሬዚሊየንት የሆነ እኮ ነው። ደረቅ መሬት ላይ ዘርቶ የሚያበቅል እኮ ስርዓት ያለው እኮ ነው። ልጆቹን አብልቶ የሚበላ እኮ ነው። ስነ ስርዓት ያለው ህዝብ እኮ ነው። እና ይሄ ህዝብ እንዲህ ተሰድቦ በአንድ ሰው ሲሰደብ ኢንተርቴይንመንት አይደለም። this is not entertainment. it's not entertainment. ብልግና ነው። ብልግና ኢንተርቴይንመንት ነው ያላዳምጥ። እኔ ቀልድ ነግራቸዋለሁ በጣም ከደፈራችሁ ፖለቲካ እንጂ ይሄን ኢንተርቴይንመንት ብለን አንሰማም። we're not going to stand for this. I'm serious እና በጣም ቆራጥነታችሁን አሳያችሁ። በአንድ ሳምንት ጊዜ ታዘብኳችሁ። እንደዚህ ለካ ቆፍጣና ህዝብ ይዘን ነው እንደዚህ አይነት ቀጠሌ ይላል ኦሮሞ። ቀጠሌ ማለት ጥይት የሆነ ማበቃ እንደዚህ አይነት ህዝብ ይዘን በየአረብ ሀገሩ ያሉ በየአሜሪካ ዩሮፕ ያላችሁ ኢትዮጵያ ያላችሁ ምን አይነቶች ናችሁ? ጀግና ይሆናችሁ እናንተ ነው። በአፍዝ አደንግዝ ይሁን አይታወቅም ቁጭ አድርጎ የኔ ያለ እንደ ከብት ተቀጥልም ወደምናስቆምበት መተና እነሱ የመስተካከልም ይያየው ነው። ሪሼፕ ያደረጉን እኛ የሆነው ከሰው ጋር ገመድ ጉተታ ውስጥ አንገባም። ትልልቅ ሰዎች ኖረን ብዙ ነገር አይተን ያለፈን ሰዎች ነንና ኢንዲቪጁዋል ጋር ችግር የለብኝም። ኢንተርቴይን የሚያደርግ ከሆነ do entertain by all means possible። እዛ ውስጥ አንገባም። ኢንተርቴይን አድርገን እንደበቃ ጥሩ። አንዳንዶቹ አሁን ልብሳቸውንም አውልቀውም ደንሰውም ያዝናን ጥሩ ነው። ይሄን አንጠላ። ህዝባችንን አትንኩ። የትግራይን ህዝብ ነክተህ አይቻልም። የኦሮሞን ህዝብ ነክተህ የአማራን ህዝብ ነክተህ ኖ በቃ አንቀበል። because ያንተ ስድብ እዚህ ጋር የሚቆም አይደለም። አንተን ስድብህን ወስዶ እውነት መስሎት አንተን ያተወለድክበትን ህዝብ ቤቱን ላይ የሚያቃጥል ቤተ እምነቱን የሚያቃጥል መንገድ ላይ ጠብቆ በድንጋይ የሚመታ የሚደበድብ የሚገድል ደግሞ ጅል አለ ካንተ ባሰ። ይሄን አንፈልግም። እንዲህ አይነት ትሪገሪንግ፣ እንዲህ አይነት disrespect፣ እንዲህ አይነት hate language no። እንዴት ነው የምናስቆመው? አንመጣም። እምቢ ካላችሁ እኔ ብዬ ይሄንን ህዝብ እውነት ነው የምላችሁ ለምኜ ይሄንን ህዝብ ዘመቻ ነው የምናደርገው። አንሄድም አይደለም እናስነሳለን። ፎሎ የማስነሳት ዘመቻ በፌስቡክ በዩቲዩብ በስነ ስርዓት በተደራጀ መንገድ እናደርግባችሁ። ህዝብ ስትነኩ ከሰማን ከዚህ በኋላ ለዚህ ነው ቀድሜ የገባሁት ልናገር። እኔ በኢሞሽን በስሜት አልናገርም። አዝናኑ እንዝናናባችኋለን፣ ችግር የለም። የምትመክሩን ብታጫውቱ ኮን አጫውቱ። ጥበብ ካላችሁ አሳዩን። ዳንቴል የምትችሉ ኮን ብታረጉትን አርጉ። ህዝብ አትንኩብን። ሃይማኖት አትንኩ። የእስልምና ሃይማኖት፣ የክርስቲያና ሃይማኖት፣ የፕሮቴስታንት ሃይማኖት ምንድነው? who are you? no እጃችን ላይ ኃይል እንዳለ ደግሞ ታች ወርደን ታጣቂና መንግስት ጋር ከመሄዳችን በፊት እናንተ ላይ አስተምረን ነው የምናልፈው። አትታረሙ ከሆነ ህዝብን እኔ አይደለም ነገ ሌላ ሰው ሩም ከፍቶ the same thing እናደርጋለን። ማን ቀድሞ ተነሳ ነው እንጂ ከኔ የሚያንስ አይደለም። እዚህ ውስጥ ያሉ ሰዎች ከኔ የሚያንሱ አምሮም አንደበትም ማንነትም ያላቸው አይደሉም። እና ከዚህ ውስጥ የምንወጣበት ጊዜ ደርሷል። በርቱ። ቲክታክ ጽድት የምትል ትመስላለች። ሚዲያችን ቆንጆ ይሆናል። ሀገራችን ቆንጆ ትሆናለች። እውነት ነው። በማንኛውም ሁኔታ እንኑር። በፌዴሬሽን እንኑር፣ በኮንፌዴሬሽን እንኑር፣ በጎረቤትነት እንኑር። ለምን ጥላፎቅ እናታችን እናንተን አርገን አንኖርም? it doesn't matter። በሰላም ግን እንኖራለን።
ነገ ልጆቼ ወንድሜ ሞተ ወይ ከዝኔ ሞተ ወይ አካባቢው ተዘጋበት ወይ ስልክ ተዘጋበት ወይ ተራበ ወይ ሳንል እንኖራለን አይደለ ያንን የመሰለ መሬት ይሄን እናንተን የመሰለ ህዝብ ይዘን በፍጹም አይቀጥልም ጄነሬሽን አለ እያንዳንዱን ህዝብ ታሪክ እስቲ ሂዱና አጥኑ የቻይናን እዩ ህንድ እዩ ሲንጋፖር እዩ ኑሮአቸው ኑሮ አይደለም አንድ ቲማቲም ሁለት ቦታ ሰንጥቀው ለቤተሰብ የሚበላ ድህነት የድህነት መጨረሻ ትላትሉን ምኑን በልተው ተሰቃይተው ደህይተው ማቀው የሆነ ጄነሬሽን አለ በቃ በቃ እንዲህ ሲበላሉ ሲተራረዱ ኖሮ የሆነ ጄነሬሽን ይነሳና የሆነ ግለሰብ የሆነ ሰዎች የሆነ ግሩፕ ይነሳና በቃ ነገር በቃ ይላል የኢትዮጵያ ጄነሬሽን ይሄ ጄነሬሽን ነው የናንተ ጄነሬሽን ነው የኔ ጄነሬሽን ኮንግራቹሌሽንስ በቃ ነው ምንለው እናስቆማለንና ተመካክረን እጅ ለእጅ ተያይዘን ጥያቄ ያላቸውን ሰዎች እየሰማን ችግር ያለባቸውን ሰዎች እያስተካከልን ዋናው አላማችን በሰላም ህዝባችን ይኑር እና ወደዛ እንሰራለን በርቱልኝ በጣም አኩረታችሁኛል የልብ እንዲሰማኝ አድርጋችሁኛል ከብዙ ሰው ጋር ኮኔክት አደረኩ ከብዙ ቦታ ከተለያዩ አካባቢ ያሉ ልጆች ከብዙዎች ጋር ኮኔክት አድርገን ምንመካከርበት ቢዚ ሆኜ ነው ከረምኩት የራሴንም ኑሮ ስራም አለኝ ግን ጊዜን በተቻለ መጠን ያደረኩ ይሄ አስፈላጊ ኮስ ስለሆነ ምን እናርግ እንዴት እንምከር እንዴት እናርቅ ማይስተካከለው እንዴት አድርገን እናመቻምጭ ኮምፕሮማይዝ እናድርግ ሚሉ ነገሮች ብዙ እንድንመካከር ጭንቅላት ራሳችንን አስጨንቀን ራሳችን ላይ ሪስፖንሲቢሊቲ ወስደን ጭንቅላታችን እንድናሰራ ያስገደዳችሁ ነው ያምራል ደስ የሚል ነው ተባረኩልን I'm really appreciative of የምታደርጉት ነገር ሰፖርታችሁ ለማመን የሚያስቸግር ነው አብረን እንሰራለን በርቱ ጥያቄ ካላችሁ ከሁሉ ነገር እኔ ባይዘው ሞገሳውን ምኑን ብዙም አልችልበትም መውሰድ አንደኛ ብዙ ያደረኩት ነገር የለም ሚዲያ ላይ መጥቼ ነው የተናገርኩት ብዙ የሰራሁት ነገር የለም ሁለተኛ ደግሞ በባህሪዬም እንደው ሙገሳና ምናምን ብዙ እንትን አይል አልችልበትም አሚን ደስ ይለኛል ለማንኛውም ሰው ግን ብዙ አልችልበትምና እንትኑን ግን ወደዋለሁ አንዳንዶችን አነባለሁ መጽፉልኝ ምክሩና ይሄ ማስተካከያ ይሄ ቢቀር እንደዚህ ባይባል ይሄ ትክክል የሚባል ይሄ ነው በቃ ይሄ ያጸናናል ይሄን መውሰድ መቻል ደግሞ ፖዚቲቭ ክሪቲሲዝም ወስዶ ራሱ ለውጥ መለወጥ የቻለ ሰው በአንድ ሰው